ወደ ወሎ ሀገርም ደግሞ መሄድ ፈልጋለሁ። አዎ ሌላው ፋሚሊዎች ሁለተኛ ደግሞ የምፈልገው ብዙ ነገር ስላለ ማለት ነው። ስለዚህ አሁን እሱን እኛ አሁን በቪዲዮ ይሄን ልጅ ካገዝ ነው እሱ ደግሞ በምን ይተባበረናል? ወሎ ወስዶ ለአንድ ሳምንት ሀገሪቷን አስጎብኝቶ አዝናንቶ ሌላ ወጪ እናስወጣውን ፋሚሊዎች እሱ በማዝናናት ሀገሩን በማዞር ወደ ደሴ መሄድ እንፈልጋለን። እነዚህ ቦታዎችን እንዲያሳየን ነው የምንፈልገው። ለአንድ ሳምንት በደንብ ዞር ለመምጣት ስለምንፈልግ አይ ግን ምን አለ መሰለኝ እሱ አሁን እኔ እዛ ከገባሁኝ ያው ያስቀሩኛል። ገባ አይደል? ወደዚህ መምጣት አልችልም እና ሄርሚ ብቻሽ መምጣት እንዴት ነው? እኔ ማለት ብቻህን ነው መቅረት የፈለከው ወይስ አልገባኝም ነው። ምናልባት ካስቀሩኝ እኮ ነው እነማ ያው ታውቂያለሽ እኔ የፍቅር ሰው ነኝ። እዛ ከሄድኩኝ የፍቅር ሰው ነህ። እዛ ከሄድኩ ምን አንዷ አይኔ በዛብኛል። አንዷ ምናልባት እኮ ነው ያው እና እንትን ነው እንደ ምናልባት አይታወቅም የትኛውም ነገር ገባሽ አይደለ? ስለዚህ እንደ ሄርሜላታ እሺ አይወስዱብሽም አታስቢ። ችግር እንደዛ ነው የሚመስለው ሁኔታ ከአንዷ ካስቀረች ልትል ነው። ኧረ እኔ አልወጣኝም እንደዛ። ሰላም ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ ወደ እናንተ ፏሽብርቅ ድምቅ ብለን መተንላችኋል። ከማን ጋር? ከኔ ውድ ጋር መተናል ማለት ነው። ሰላም ባያችሁ። እየተሽኮረመምኩ ነው እንዴ? ለምን? እሺ እንግዲህ ሰላም ውድ ቤተሰቦች እንዴት ናችሁ? የኔ ውድ ቤተሰቦች ደህና ናችሁ ወይ? የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ከኔ ውድ ጋር መጥቻለሁ። ዛሬ ምን ነው ከቀብራራዬ ጋር ተመልሰን መተናል ማለት ነው። ዛሬ እንግዲህ ተመልሰን ስንመጣ ፋሚሊዎቻችን ዛሬ በሚገርም ደስ በሚል ነገር ነው። እንደምታዩት በአዲስ ቻናል ነው የመጣነው። በአዲስ ቻናል የመጣንበት ምክንያት ደግሞ በደንብ አድርገን እናወጋችኋለን ማለት ነው። ለመልካም ስራ ወደ እናንተ ተመልሰን መተናል ፋሚሊዎቻችን። ዛሬ የመጣንበት ምክንያት ምን መሰላችሁ ቤተሰቦች? አንድ እንግዳ ከወሎ መጣ ወደኛ ማለት ነውና ትንሽ ቆየ። ወደ አዲስ አበባ ከመጣ የወሎ ልጅ ነውና ትንሽ አሁን ላይ ያለበት ሁኔታ ስራዎች ምናምን ትንሽ አልመቻች ብሎ ነገር ያው ወጣትም አይደለ አንዳንድ ጊዜ ወጣት ስትሆኑ ብዙ ነገር ቻሌንጆች አሉና እንደዛን አይነት ነገር ውስጥ ገብቶ ነበርና ወደኛ መጥቶ አንዳንድ ነገሮችን ከኛ ጠየቀን ማለት ነውና ከዛ በፊት ምናልባት ካያችሁ የዛሬ 3-4 አመታት አካባቢ ብዙ ዩቲዩበር የሚበዛው ብዙ ሰው የሚገኘው በዩቲዩብ ምናምን ወደ ወሎ አካባቢ ላይ ነበር። አሁን ላይ ነው ወደ ቡታጀራ በጣም ብዛት ዩቲዩበር የበዛውና ከዛ በፊት ወሎ ላይ ነበር ዩቲዩበር የሚታወቀው የነበረው ማለት ነውና ወሎ በጣም ምርጥ የፍቅር ሀገር በጣም ደስ የምትል እና ደግሞ የትኛውም ሰው ደግሞ እዛ ሄዶ እገዛ ቢጠይቅ ማንም ሰው እምቢ ብሎ አያውቅም። ማንም ሰው ደግሞ ከልክሎ አያውቅምና በሰውን በማገዝ በመረዳዳት ምናምን ይታወቃል ወሎና ከዛ በፊት የከፈሉት ዋጋ ለዛሬ በእኛ ደግሞ ደርሶ እንደዚህ ለመጥቀም በቅተናል ማለት ነው ፋሚሊዎቻችን። እና ከኛ ደግሞ እገዛ ፈልጎ መጥቶ እኛም አላሳፈርነውም። ስለዚህ እንግዲህ ፋሚሊዎቻችን ይሄንን ቪዲዮ ሰርተንለታል ማለት ነው። ከዚህ በኋላ የኛ ኦዲየንሶች ወደ እነሱም ጋር እየሄዳችሁ ሰብስክራይብ አድርጋችሁ በዚህ ቻናል እንዲሁም ቪዲዮዎቹን እያያችሁ አንድ የወሎ ልጅ አብረን እናሳድጋለን ማለት ነው ፋሚሊዎቻችን። እና መልካምነት ያው ዞሮ ይከፍላል የሚባል ነገር አለ። እንዴት ነው በልጅ ባይባል በእኛው ጊዜ አይተነዋልና እንግዲህ ያኔ በጊዜው እኛ አገዛች የቡታጀራ ልጆች ወሎ ሄደን እገዛ ስንጠይቅ እገዛ ስንፈልግ አሳፍረውን የማያውቁም። ማንም ሰው ደግሞ እንትን ብሎ አያውቅም፣ ፊቱን አዙሮብን አያውቅምና ዛሬ ላይ ከወሎ መጥቶ አንድ ሰው እኛ እናግዝም ማለት የሆነ ነገር ማለት አንችልምና ተረዳተን አብረን ተጋግዘን ነው የሆነ ቦታ መድረስ የምንፈልገው። ስለዚህ ዛሬ አንድ ልጅ በዩቲዩብ እገዛ እናደርግለታለን ማለት ነው። የሱፍ ይባላል ቤተሰቦቼ። ስለዚህ ሁላችሁም ይሄንን ቻናል ሰብስክራይብ አድርጋችሁ የኛ ውድ ፋሚሊዎች እንድታኮሩን ስለምንፈልግ ሁላችሁም ነው የምላችሁ ይሄንን ቪዲዮ ወደ 30 ምናምን ሺህ ነው መሰለኝ አይ ቲንክ ወደ 50 ሺህ እስኪ የቻልነውን እንሞክራለን ማለት ነው። እኛን የምትወዱን ሄርሚንም የምትወደው ማለት ነው። እስኪ ጉሮሮ ይለክመኝ እኔ አይዞሽ። እንግዲህ ያው አብዛኛውን ነገር አብርሃም ተናግሮታል። ኦኬ እኔ ያው የምጨምረው ነገር የለኝም። ግን ደግሞ ልጁ የሱፍ ይባላል። ሰው ለመርዳት ደግሞ ሄርሜላ ማን ብሏት በደንብ ለማገዝ ማን ብሎኝ። ስለዚህ እናንተም እኛም በማክበር እኛም በመውደድ እየገባችሁ ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ቤተሰብ ሆኖ ትላለው። ከዛ ባለፈ ደግሞ
ወደ ወሎ ሀገርም ደግሞ መሄድ ፈልጋለሁ። አዎ ሌላው ፋሚሊዎች ሁለተኛ ደግሞ መሄድ የምፈልገው ብዙ ነገር ስላለ ማለት ነው። ስለዚህ አሁን እሱን እኛ አሁን በቪዲዮ ይሄን ልጅ ካገዝ ነው እሱ ደግሞ በምን ይተባበረናል? ወሎ ወስዶ ለአንድ ሳምንት ሀገሪቷን አስጎብኝቶ አዝናንቶ ሌላ ወጪ አናስወጣውም። ፋሚሊዎች እሱ በማዝናናት ሀገሩን በማዞር ወደ ደሴ መሄድ እንፈልጋለን። እነዚህ ቦታዎችን እንዲያሳየን ነው የምንፈልገው። ለአንድ ሳምንት በደንብ ዞር ብለን መምጣት ስለምንፈልግ ወደዛ ውሰደን ነው የምንለው ማለት ነው። እንግዲህ ልክ እንደመጣ ፈቃደኛ ነው ወይ እንለዋለን። መጀመሪያ ወደ እናንተ ሀገር ልትወስደን ፈቃደኛ ነው ወይ? ፈቃደኛ አስጎብኘን። እንደገና ደግሞ ማህበረሰቡንም እንዴት ነው ብዙ ጊዜ ደግናቸው ምናምን ተግባራቸው ጥሩ ነው ይባላልና ሄጄ እነሱንም እንደዚህ አይነት ተግባረ ንጹህ ልበ ንጹህ ወሎችን ሄጄ ማግኘት ፈልጋለሁ በደንብ። ስለዚህ እንግዲህ ፋሚሊዎቻችን ከወሎ ልጆች ጋር ልንገናኝ ነው ማለት ነው። ትንሽ እንቅስቃሴ ቀዝቀዝ ብሏል። ዩቲዩብ ላይ እንደ ድሮ አይደሉም። አሁን ላይ ትንሽ ድሮ የሚሰሩ ልጆችም ጠፋ ብለዋል። ስለዚህ እንሄድና ደግሞ እዛ ያሉትን ወጣቶች በዩቲዩብ በደንብ እንዲሰሩ እናነቃቃቸዋለን ማለት ነው ፋሚሊዎቻችን። እና ምርጥ ቻሌንጅ ነው ይዘን የምንሄደው። እዛም ምርጥ ነገር እንደምናሳልፍ እርግጠኛ ነኝ። እንግዲህ የሱፍ ዌልካም የውቢቷ ወሎ ልጅ ዌልካም፣ እንኳን ደህና መጣህ። እንዴት ነህ? ደህና ነህ? አለክ? ሁሉ ሰላም? ሰላም ነው አለን። በመጀመሪያ ከሰላምታ ነው የምንጀምረው። ሰላም በላቸው የእኛን ኦዲየንሶች። አይጠፋኝም ማረሳውን ብለን ብዙ ጋር መቆየት በኋላ ሰላም፣ እንዴት ናችሁ? አማን ናችሁ ወይ? እኛ አለን። እንግዲህ ዛሬ ከብዙ መጥፋት በኋላ ወንድሜ አብርሃም ጋር እና እህቴ ሂርሚ ጋር ከተፍ ብያለሁኝ እና እንዴት ናችሁ ሁላችሁም? እንግዲህ ሰላም እንደቆያችሁ ተስፋ አደርጋለሁ ማለት ነው። ብዙ ጠፍቻለሁኝ። ያው አስታራቂ ጄን የመጣሁት ዛሬ ያው እንግዲህ ፋሚሊዎቻችን ዩቲዩብ ይሰራል ቆየ፣ ዩቲዩብንም ካቆመ። ሌላው ደግሞ ማለት ነው ፋሚሊዎች የሱፍ ወደ አዲስ አበባ ከመጣ ትንሽ ቆየና ነገሮች ባለመመቻቸት አንዳንድ ጊዜ የሚያግዛችሁ ሰው ሳይኖር ሲቀር ከጎን አንዳንድ ነገር እንትን ሳይል ሲቀር የሆነ ስራንም አቁማችሁ ምናምን ብዙ ቻሌንጆችን ታሳልፋላችሁና አሁን ላይ አዲስ አበባ ውስጥ መጥቶ ብዙ ቻሌንጆችን እያሳለፈ ነው ያለው። ዩቲዩብን ለመስራት ደግሞ ብዙ ሞክሮ አልቻለም። ስለዚህ ፋሚሊዎቼ የሱፍን አለማገዝ ንፉግነት ይሆናል ማለት ነው ከዚህ በኋላ። ስለዚህ አሁን አዲስ አበባ ውስጥ ብዙ መስራት የሚፈልጋቸው ነገሮች አሉ። በካፕል መምጣት ይፈልጋል። ፍቅረኛ አለችው፣ እሷንም ሊያስተዋውቅ ይፈልጋል። ወደፊት የሚያመጣት ይሆናል እሷንም። ስለዚህ እነዚህ ነገሮችን በማየት ሁላችሁም ከዚህ በኋላ የሱፍን ቪዲዮ እንድታዩለት እፈልጋለሁ ማለት ነው ፋሚሊዎቻችን። ከዛም ባለፈ ደግሞ ዛሬ እኔና ሄርሜላ አንድ ጥያቄ መጠየቅ እንፈልጋለን። አንተ የወሎ ልጅ ከመሆንህም አንጻር እኔና ሄርሜላ ደግሞ ወሎንና ደሴን በቅርቡ መጎብኘት ስለምንፈልግ እኔንም ሄርሚንም ወደ ደሴና ወደ ውቢቷ ወሎ ወስደህ ታስጎበኘናለህ አታስጎበኘንም? ይኸው በሚዲያ ፊት ቃል ግባለን በቅርቡ ማለት ነው። እንዴት እስከዛሬ ግን እንዴት አላያችኋትም? አዲስ ከሆናችሁ አያሳስብም። እኔ አላየኋትም እስከዛሬ ድረስ ወሎን አላየኋትም። ስለዚህ ትወስደናለህ አትወስደንም? በቃ አዲስ ከሆናችሁ እስካሁን ሄደው ካላወቁ ፋሚሊ በጣም የቀረባቸው እንደውም በጣም ድጓጓ አድርጌ ጸድ አድርጌ አስጎበኛችኋለሁ። ስለዚህ ፕሮሚስ ትገባለህ? በደንብ ቃል ገባለሁ። አያሳስብም። ስለዚህ ይሄ ቪዲዮ ይለቀቅና ኦዲየንስ ጋር ይደርሳልና ካልሄድን ማለት ነው ፋሚሊዎች አላስጎበኘንም ማለት ነው። ስለዚህ እኛም አንሰማምና እንግዲህ እስኪ ፋሚሊ የሚሉትን ሰምቼ እንደ ሁኔታው እንግዲህ እዛም እንክብካቤ ይወሰናል። እዛም ደግሞ ሰው ያስፈልጋል። እንክብካቤ ተቀባይ የሚቀበለን ሰው ምናምን ያስፈልጋል። አያሳስብም። በዚህ እነሱ ለራሱ ያውቃሉ እንዴት ሰው እንደምንከባከብ። እኔም አውቃለሁ ለምናገር ሰው መጥቶ ከዚህ በፊት ያሳየናቸው እንዴት ተንከባክበን እንደመለስናቸው የእነሱንም መልስ ነግረውናል። እናንተ መታችሁ ደግሞ ምን አይነት እንክብካቤ እንደሚደረግላችሁ እነሱ ያውቃሉ። እናንተ ላታውቁ ትችላላችሁ። ስትሄዱ ነው የምታዩት። ስለዚህ እንግዲህ ፋሚሊዎቻችን የሱፍ ፉከራውን ቀጥሏል። እኛ እያለን ምናምን እያለ ነው። ያው እንግዲህ ከዛ በፊት ነግሬያችኋለሁ። እውነት ወሎ ሰውን በመቀበል እንግዳ በመቀበል አይታማም በብዙ ነገር እኔም ስላየዋት ማለት ነውና ስለዚህ አሁን ማለት ነው ችግር የለም። ወጪው እንዳያሳሰበ እኛ ራሳችንን እንችላለን ነው የምንሄደው። ካንተ የሚጠበቀው ማለት ነው ማስጎብኘቱ ላይ ብቻ ነው። ማህበረሰቡን ማስተዋወቅ ሁሉማ ወጪ ጥራሽ አያሳስባችሁም። በቃ ሌላው ሀገር ወጪ ሄዳችሁ ምናምን አታስቡም። ወጪ አያሳስብም። እና ባህላዊ ቤት መሄድ ፈልጋለሁ ነው። ባህላዊ ቤት አለ። ባህላዊ ቤት ከባህላዊ እስከ ዘመናዊ ባህላዊማ ጥግ ድረስ ወደሽ ነው የምትመጪው። ስለዚህ በእንደዚህ ከተስማማን ብዙ የሚጎበኙ ብዙ የሚታዩ ብዙ አይነት ባህሎች ብዙ አይነት የፍቅር አይነቶች አሉ። በቃ እነዛ
እነዛ ሁሉ እናሳያችኋለን ፋሚሊ እንግዲህ ወደውት እንደሚመጡ ተስፋ አደርጋለሁ ኮሜንት ላይም ደግሞ ትሏቸዋላችሁ እንድጓጉ እንግዲህ እዛው እንዳልሰምጥና ግዴታ መሄድ አለባቸው ግን ግዴታ የእናንተ ደግሞ መጫር ያስፈልጋል አይ ግን ምን አለ መሰለህ ኢየሱስ አሁን እኔ እዛ ከገባሁኝ ያው ያስቀሩኛል ገባ አይደል ወደዚህ መምጣት አልችልም እና ሄርሚ ብቻሽ መምጣት እንዴት ነው እኔ ማለት ብቻህን ነው መቅረት ይፈልከው ወይስ አልገባኝም ነው ምናልባት ካስቀሩኝ እኮ ነው እነማ ያው ታውቂያለሽ እኔ የፍቅር ሰው ነኝ እዛ ከሄድኩኝ የፍቅር ሰው ነህ እዛ ከሄድክ ምን አንዷ አይኔ በዛብኛል አንዷ ምናልባት እኮ ነው ያው እንትን ነው እንደ ምናልባት አይታወቅም የትኛውም ነገር ገባሽ አይደለ ስለዚህ እንደ ሄርሜላታ አይወስዱብሽም አታስቢ ችግር እንደዛ ነው የሚመስለው ሁኔታ ከአንዷ ካስቀረች ልትል ነው ኧረ እኔ አልወጣኝም እንደዛ ኦኬ ነው እሺ ለማንኛውም የሱፍ አንዳንድ ጥያቄዎችን መጠየቅ እንፈልጋለን ከመጣህ አልቀረ እና አንዳንድ ምላሾችንም እንድትመልስልን ስለምንፈልግ በፊት ዩቲዩብ ከኛ አሁን ለምሳሌ ብታጀራ በቅርብ ጊዜ ዛሬ 3 አመት በኋላ ነው ብዙ ዩቲዩበር ያፈራ ነው ምናምን እና ከዛ በፊት የሚታወቀው የነበረው ወደ እናንተ ሀገር ነበረ ዩቲዩብ እኔ አሁን በፊት እኔ ሳልከፍት እንኳን ማየው የሁሉ ልጆችን ነበር ማየውና ያ ሁሉ ልጆች የጠፍተው ነው አሁን ላይ ደግሞ በቃ ወደዛ ትንሽ ቀዝቀዝ ብለዋል ዩቲዩብ የሚሰራው በፊትም የነበሩ ልጆች ጠፍተዋል ምናምንና ከምን አንፃር ነው ይሄንን ነገሮችም እንድታብራራን እንድናቆም ፈልጋለን ኦኬ አሁን ላይ ድሮ ያው እንደነበረው አይደለም አሁን ሁሉም ነገር እዛ ያለው ሁሉም ነገር የአየሩ ጸባይ እንደገና የኑሮው ብዙ አይነት ነገሮች አዳዲስ ነገሮች ተፈጥረዋል ከድሮ አሁን ላይ ማለት ነው በዛ ሁኔታ ጥሩ ላይ እንዳልሆነ መስም ሳትሰማት ጋር ማገሩና በዛ ፋሚሊም ጥሩ ካልሆነ አንተ ጥሩ አትሆንና በብዙ አይነት ኬዝ በእንደዛ አይነት ኬዝ ይሆናል ብዬ ነው የሚጠብቀው ሰው ወደ ኋላ ያስቀረው አዎ ያ አይነት ኬዝ ስላለ ነው የጠፋው ብዬ ነው የማስበው እንግዲህ ከዚህ በኋላ አሁንኛ አንተና ካገዝነ እዛ ያሉትን ወጣቶች አነቃቅተ ወደ ሚዲያ አምጥተ መጀመሪያ እንደነበረው ታስቀጥላላት ታስቀጥላለህ ኧረ አያሳስብም ወሎችን ታገናኛለህ አያሳስብም የብሬ ነው እውነት ለምን መሰለህ አሁን እንደዚህኛ ደግሞ እንዲጠፈት ተብሎ እንዲቀር አንፈልግም ሁሉም ሀገር ላይ ዩቲዩበር ኖሮ ሁሉም ሀገር ላይ ቲክቶከር ኖሮ ለምን መሰለህ የትኛውም ሀገር ላይ ወጣት በእንደዚህ አይነት በሚዲያ ስራ ሲሰማራ ማለት ነው ሁሉም ሰው ሞራል ይኖረዋል ገባ ወጣቱም ነገር ራሱን ለማሳደግ ቤተሰቡን ለመለወጥ ያንዳንዱ ነገር ለማድረግ ይጥራል ያንን ደግሞ ተነሳሽነት ያስፈልጋል ተረዳኝ ስለዚህ ያንን ነገር ደግሞ እኛ ቢያንስ አንተን ካገዝነ እዛ ያሉትን ወጣቶች ይዘን እንድትወጣ እንፈልጋለን አሁን ለምሳሌ እኔ ወደ ሚዲያ መጥቼ ዩቲዩብ ከጀመርኩ በኋላ አብረውኝ ብዙ ልጆች ነው የሚሰሩት ብዙ ልጆችን ይዤ ወጥቻለሁኝ ምናምንና ያንን ነገር ነው አንተም ጋር እንዲሆን የምንፈልገው ማለት ነው ስለዚህ በእርግጠኝነት ታኮራናለህ ብዬ አላስብም አያሳስብም ይሄንማ ከናንተም አይቻለሁኝ ከናንተም አይተናል ብዙዎቹን እንግዲህ መተጋገዝ ከአንድ ወደ ሁለት ወደ ሶስት እያለ ነው ብዙ የተሆኑ አሁን ላይ እዛም እንደዚሁ እንደማደርግ ተስፋ አደርጋለሁ ያው እንግዲህ የፋሚሊም ሰፖርት ያስፈልጋል እዚህ ደግሞ ልክ ነው የኦዲየንስም ሰፖርት ያስፈልጋል እውነት ለመናገር ያው ምናልባት የኔ ኦዲየንሶች ራሱ በጣም ብዙ አሉ ወደ እናንተ ሀገር ወደ ወሎ ደሴ ጎንደር ባህር ዳር ምናምን ብዙ ኦዲየንስ ነው ያለን ማለት ነው ስለዚህ እነዚህ ሰዎች ደግሞ በደንብ አድርገው አንተን ያግዟል ሰፖርት ያደርጓል ከዚህ በኋላ የምትለቃቸው ቪዲዮዎች ያዩልሃል በዚህ ደግሞ 100% እኔ እርግጠኛ ነኝ እንደሚያግዙህ ማለት ነው አያሳስብም እንግዲህ ያው የኔም ጥንካሬ ያስፈልጋል እና አንተንም ፋሚሊዎችንም ጎበዙኝ ጠንክሬ ለመስራት እንግዲህ አቅጃለሁ ተስፋ አደርጋለሁ እናንተንም እሱንም እንደማኮራ ፋሚሊ በዛ ላይ እናንተ መገዙኝ በቃ እንዴት አሳለፍከው ግን እዚህ ከመጣህ በኋላ ያለው ነገር እስኪ ያሉትን ነገሮች አጫውተኛ እኔን ከማግኘት በፊት ያው ብዙ ቻሌንጆች እንደገጠሙ ያው በስልክም አውርተኛል ግን ደግሞ ኦዲየንስም አንዳንድ ነገሮች ማወቅ ስለሚፈልግ አዎ ያው እዚህ ስትመጣ ሁሉም ነገሮች እንደዛ እንደኛ ጋር አይደለም እንደ ሁሉ አይደለም አዲስ አበባ ስትመጣ ሁሉም ነገር የብዙ አይነት ማህበረሰብ ስለሆነ ያለው የኑሮ ዘይቤም የተለያየ ነው ቀላል የሚኖርበት አይደለም ብዙ አይነት ነገር አለ ቤት አለ ወጪ አለ ተንቀሳቀሳለ ሰፊ ከተማ ነው ምናምን ስለዚህ የዛ ሁሉ መሞላት አለበት መንቀሳቀስ ቻሌንጅ ይኖረዋል ስለዚህ እዛ በነበረበት እዚህም ሊቀጥል አይችልም እዚህ ደግሞ ለየት በተለየ መንገድ ነው ሊቀጥል ሁሉም በራሱ መንገድ ሚሯሯጥ ምናምን ሰው ነው የገጠመው አዲስ ነገር ነው የሆነብኝ ሲጀመር እዛ አይኖርኩትና እዚህ መጥቼ ላይፍ እንደዚህ ሊቀጥል ስል ሌላ አዲስ ነገር ነው የሆነብኝ አሁን ለምጄዋለሁ ያስባለሁ አይ ትላመደዋለህ ቀስ በቀስ ደግሞ የትኛውም ነገር እየለመድክ ምናምን ነገር ነው የምትመጣው ግን ደግሞ እነዚህ ቻሌንጆች ደግሞ አልፈው ነገ ላይ የተሻለ ቦታ ደግሞ ደርሰክ
እንደምታኮራን እርግጠኛ ነኝና አንዳንድ ጊዜ ጥሩ ነው መፈተንም ቻሌንጆችን ማሳለፍም ልክ እንደመጣህ ነገሮች ቢደላደሉልህማ አይሆንም ነበር አይጠቅምም ምንም ጥቅም የለም ወንድ ልጅማ ሲፈተን ነው ቻሌንጅ ሲያጋጥመው ምናምን ጥሩ ነው ለመልካም ነው ብሎ ማሰብም ጥሩ ነውና ሌሎችም የቡታጅራ ልጆች እንዲያግዙ አደርጋለሁኝ ቪዲዮ እንዲሰሩልህ አደርጋለሁ ስለዚህ ከነሱ ጋር ደግሞ በመተባበር ምናምን የተሻለ ቦታ ላይ ነገ የተሻለ ቀን ነው ብለን ለማለፍ እንሞክራለን ማለት ነው ስለዚህ እኛ ካንተ ምን ጠብቀው ምንድነው በቃ ጠንከረክ ነገ የተሻለ ቦታ እንድትደርስ ብቻ ነው የምንፈልገው በቃ እኔም እሱ ነው ፕላኔ እንግዲህ ያው ያሳጋል በሉኝ ያሳካል በተረፈ ደግሞ አንዳንድ ነገሮች እንደዚሁ አብርሃም ጋር እየደወልኩኝ የሚያስፈልገኝን ማላቀው ነገር እየጠየኩኝ የምፈልግበት ቦታ ፕላኔ ሐሳቤ እቅድ ይደርሳሉ ብዬ አስባለሁ እንግዲህ ፋሚሊ ብቻ ነው አሁን ላይ የምትኖረው ወይንስ አሁን ላይ አንድ ክላስ ቤት ተከራይቼ ብቻዬን ነው የምኖረው ስለዚህ ብቻ ነው ቻሌንጅ እያደረግን ነው ማለት ነው አንዳንድ ሰው እኮ እንዳው ለ3 ለ4 ይመጣና ወደ አንድ ሀገር ሲሄድ ከዛ ቤትም ለ4 ለ3 ነው የሚከራየውና ትንሽ ቻሌንጆችም ይቀንሱለታል ድብርቱንም ከጓደኞቹ ጋር ያሳልፋል ብቻችሁ ግን ከአንድ ክፍለ ሀገር መታችሁ ቤት ተከራይታችሁ ብቻችሁን ስትኖሩ በስማሙ በጣም ቻሌንጅ ነው ብዙ ነገሮች እኔ በትንሹም ቢሆን ስላየሁት ማለት ነው ሰው ኖሮ ራሱ አይቼዋለሁና ይሄ ልጅ ብቻው በእንደዚህ አይነት መንገድ እያለፈ ከሆነ ስለዚህ እናንተን ደግሞ እገዛ ይፈልጋል ማለት ነው ስለዚህ እናንተ በምን ተተባበሩት አላችሁ አንድ ሁላችሁም ይሄንን ቪዲዮ የምታዩ ሰዎች ሰብስክራይብ በማድረግ ከዛ ቪዲዮቹን ላይክ በማድረግ እና ደግሞ ሌላው ሁለተኛ ሌላ ቀን እንኳን ቪዲዮዎችን ሲለቅ እየገባችሁ በማየት እሱን ማገዝ እንችላለንና ነገ ላይ የተሻለ ቦታ እንደሚደርስ እርግጠኛ ነኝ ዛሬ ራሱን አሳድጎ ትልቅ ቦታ ደርሶ ነገ ሀገሩ ላይ ያሉትም ወጣቶችን ጥሩ ቦታ እንደሚያደርስ እርግጠኛ ነኝ እንግዲህ እኛ ብቻ ወራንና ሄድኒም አንዳንድ የሚጨምራቸው ነገሮች አሉ ያው ከውቀቷም አንፃር ኦፕን ጭንቅላት ነው ባይዘው ያላት ምን ማለት ነው ያው ብዙ ነገሮችን ቶሎ ይቀበላል እሺ ቶሎ ያፈሳል እንዳትለኝ አይ እንግዲህ አብዛኛውን ነገር አውርተሃልና ያሱፍ እንግዲህ በርታ ነው ልክ የምችለው አብዛኛውን ነገር አብርሃም ስላወራው ዝም ማለች የሚል ነገር እንዳይሰማክ እዛ ጉርብትና ለምደ ከሰውን ፍቅር ለምደ ምናምን ስትመጣ አዲስ አበባም ሰው ፍቅር ነው ግን ደግሞ ሁሉም የራሱን ቢዝነስ ነው የሚሰራው ሁሉም ለራሱ ነው የሚኖረው እዛ ግን ጉርብትናም አለ መተሳሰብ አለ ብዙ መተጋገዝ አለ ምናምን ነገር ከፍቅር ሀገር መተክ አሁንም ፍቅር ሀገር ላይ ነው ያለው ግን ደግሞ ሁሉም የራሱን ነገር እየሰራ ስላለ ነው በዚህ ልክ ብቸኝነት እንዳይሰማ ከጎንህ ነን በርታ እና ደግሞ እንዳልከው ማገሩን በደንብ እኔ ቀልቤ እዛ ላይ ነው ባይዘው ምን መሄዱ ላይ ነኝ እና እንዳንተ አይነት ደግ የዋህም ሰው እኔ በትንሹ ነው ዋቀህ በብዙም አላቀህም ግን ልበ ንጹህ መልካም ሰው ነህና እንዳንተ አይነት እንደዚህ ደጋግ ልቦችን ሄጄ እንደዚህ አይነት ጓደኞችን ቢኖርና አይደል እንዴ ልክ ነሽ እንደዚህ ደጋግ ሰዎች ቢኖሩ ልበ ንጹህ ሰዎችን ወሎ ከተማ ላይ ጓደኝነት ብንፈጥር የተሻለ ነው ብዬ አስባለሁ ከዛ ባለፈ ደግሞ የኛ ውድ ቤተሰቦች እየገባችሁ እሱን እርዱት ልል ነው የምችለው ምትረዱ ደግሞ በምንድነው ቪዲዮን በማየት ሼር ኮፒ ሊንክ እና ምንድነው የሚባለው ሰብስክራይብ በማድረግ ተባበሩ ትላለህ ሼር ኮፒ ሊንክ ሪፖርት እንዳትይ ቲክቶክ ላይ ነኝ እኮ ይሄን ቲክቶክ ላይ ትኩረት አድርጋለችና ቲክቶክ ላይ ነች ሀሳቧ ማለት ነው ስለዚህ እንግዲህ ፋሚሊዎቻችን ለማንኛውም ተዋወቃት በደንብ ተዋወቃት ቅድም ነገር ያለው ግን ፍቅረኛ ነች በደንብ ተዋወቃት ማሻአላህ አንተንም ለማምጣትና ኢየሱስ ሄርሜላ እባላለሁ ኢየሱስ በድጋሚ ይታወቃሉ ግን ሞር በደንብ እንዲያውቅ ነው ከዛ በፊት ያው ጀስት ጓደኛ ብቻ እንደሆነች ነበር የሚያውቀውና አይ እኔ በቃል መስማት ፈልጌ ነበር ያው በቃል ተነግሮኛል ያያሳስ በደንብ ሰምቻለሁ እና ለማንኛውም ከዚህ በኋላ ኢየሱስ በትልልቅ ስራ ነው አንተ የምንጠብቀ እስኪ በምን አይነት ስራ እንደምትመጣልን ደግሞ ለኦዲየንሶቻችን ንገራቸው ለምን ነገ ላይ ካንተ የሚጠብቁት ነገር ስላለ ማለት ነው አዎ እንግዲህ ያው አብርሃም ብዙ እንደዚህ እንደኔ አይነት ወጣቶችን አይቻሉኝ ብዙዎቹን ዩቲዩብ አስጀምሮ አሁን ራሳቸውን ችለው እንደዚህ ሰርቫይቭ ሲያደርጉ እያየን እኔም ልክ በዛ መንገድ አሪፍ ሁኚ በቃ አንተንም እንደማኮራ ተስፋ አደርጋለሁ ማለት ነው እና ሌሎች አሁን ምን አይነት ስራ መምጣት ትፈልጋለህ አሁን ላይ እንግዲህ ልክ ኦኬ ፍቅረኛን ለማምጣት በጣም ቸኩላል አዎ እሺ ለማንኛውም እኛ ራሱ እስክናያትና እስክናቃት ድረስ ጓጓን እኔ አሁን ሰብስክራይብ አደርጋለሁ በሶስቱም ስልክ ለምን አቃችን ልጅ ለማየት ማለት ነው ማን በቃ እዛው ኦዲየንስ ጋር ታይታ አይ ልንገራ እኔ አሁን ብቻዬን ነኝ ብለህ ነበር ግን ደግሞ ለካ
እኔ ብቻዬን ነው የምኖረው ነው ያለክ እኮ እንጂ ፍቅረኛ እንዳለው እኮ ነግሮናል። ኖ አሁን አንድ ላይ አንኖርም። እኔ ብቻዬን ነው። አዎ ቤት ትመጣለች፣ እሷ ፋሚሊ ጋር ቤት ትመጣለች። አዎ አንዳንዴ የእሱ መልስ ራሱ አንዳንዴ አይነት። እሺ ለማንኛውም ብታስተዋውቀን ደስ ይለናል፣ ወደ ሚዲያ አምጥታት። ከዛም በላይ ደግሞ እኛም ማየት እንፈልጋለን። ችግር የለውም። ሌላ ቀን እንግዲህ በቪዲዮም ከሆነ ሰየው፣ በቪዲዮም ካልሆነ ልክ እኔ እንደመጣሁት እሷም ጋር ደግሞ አንድ ቀን አብሬ ይመጣሉ። አንድ ላይ እንመጣለን። በመተዋወቅ በደንብ እንጓጓለን። ፍቅራችሁን ያዝላችሁ። መሄድ ሚምጋ አስተዋውቃታለሁ። አይፈስሽ። ስለዚህ አንዳንድ ነገሮችንም ታስተምርልኛለች። ኧረ እያንዳንዱን ነገር ታስተምርልኛለች። ችግር የለም። ስለዚህ ከዚህ በኋላ በትልቅ ስራ እንጠብቃለን ማለት ነው። የሱፍ በርታለን፣ ጠንክርልን። ከዛም ባለፈ የምናግዝ ነገር ካለ በምንም ነገር ከጎንህ ነን እና እያንዳንዱን ነገር ደግሞ አለን በምንም ነገር ማለት ነው። ዩቲዩብ ጀምረሃል ኦልሬዲ፣ ቆየ ከጀመርክ ግን ደግሞ በአንዳንድ ነገሮች ትንሽ ቻሌንጅ አድርጎ በወደ ኋላ ቀርተሃል። ከዚህ በኋላ ግን በደንብ አድርገህ ሰርተህ ነው ማየት የምንፈልገው ማለት ነው። ተረዳኛ? በደንብ እሰራለሁ። ልክ ከእስከዛሬው በበለጠ ኃይል ጨምሮ ይመጣሉ ብዬ አስባለሁ። ስለዚህ ፋሚሊዎቼ የሱፍን በእነዚህ አይነት መልኩ አግኝተነዋል ማለት ነው። በጣም ደስ ብሎናል። ምርጥ ታይም ከሱ ጋርም አሳልፈናል ማለት ነው። ሁላችሁም እንደምታግዙት ቃል ገብታችሁልናል። አብራችሁን እንግዲህ በቀጣይም ቪዲዮ እንገናኛለን ማለት ነው። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ። ቻው በላቸው።